የአውሮፓ ታላላቅ ክለቦችን ዕለታዊና ወቅታዊ ጥንቅሮችን ከምታደምጡበት የመረጃ ሰዓታችን ለእናንተ ውድ አድማጮቻችን ስፖርታዊ መረጃዎችን ይዘን መተናል። በርከት ያሉ ታላላቅ የአውሮፓ ክለቦችን እናነሳለን። አንድ በሀገር ቤት ግልጽ ልናደርግላችሁ የምንፈልገው መረጃ ስላለ አስቀድመን እሱን ነው የምናነሳው። ከዛ የአውሮፓ መረጃዎቻችን የሚቀጥሉናል። በአውሮፓ የመረጃ ሰዓታችን በታላላቅ የአውሮፓ ክለቦች ወቅታዊ መረጃዎቻችን ዛሬም እንደተጠበቁ ይገኛሉ። በርከት ያሉ ጥንቅሮችን በትልልቅ ክለቦች እናነሳለን። ከባሊዮን ዶር አሸናፊው ጋር በተያያዘ መረጃ ካነሳን በኋላ የ40 ዓመቱን ሮናልዶና የ38 ዓመቱን ሜሲን ማንሳት ግድ ይለናል። ሪካርዶችን የሰበሩበት ሳምንት ስለነበረ ስለ ሁለቱም የምንላችሁ ነገር አለ። ከዛ ውጪ በአውሮፓ ዙሪያ ለዓለም ዋንጫ ለመጫወት ሲሉ ክለቦቻቸውን መልቀቅ የሚሹ ተጫዋቾች ቁጥር ከፍ እያለ ነው። ለዓለም ዋንጫ እንደማታልፍ ያረጋገጠችውን ሀገር የአሰልጣኝ ሹምሽርን በተመለከተ እንዲሁም ለአሰልጣኙ ምላሽ የሰጡ የአንድ ደጋፊዎችን ድርጊት እንነግራችኋለን። በርከት ያሉ ጥንቅሮች አሉን። የፕሪሚየር ሊግ የመረጃ ሰዓታችን ላይ ስለ ፕሪሚየር ሊግ አዲስ ፈራሚዎች ብዙ ነገር እንላችኋለን፣ ትከታተሉታላችሁ። ዳግም ከረጅም ዓመት በኋላ ወደ ቢግ ሲክስ ክለብ በስፖርት ዳይሬክተርነት ስለተመለሱ ሰው ጥቂት ነገር እንላችኋለን። የሲቲ ተጫዋች ያጋጠመው ነገር አለ። ምንድነው የሲቲን ተጫዋች የገጠመው? ከዛ ውጪ ሲቲ ከበርካታ የአውሮፓ ክለቦች ሊነጥቃቸው ከጫፍ ስለደረሰ አንድ ተጫዋች እንነግራችኋለን። በቼልሲ የመረጃ ሰዓታችን ወጣቱን ተጫዋች የተመለከተ መረጃ ካነሳን በኋላ በፕሪሚየር ሊግ እስካሁን ያልተደፈረ አንድ ትልቅ ሪከርድ አለ። በቼልሲ ቤት ነው ያለው። በአንድ ተጫዋች እጅ ይገኛል፣ እንነግራችኋለን። የሊቨርፑል የመረጃ ሰዓታችን የቡድኑን ቁልፍ ተጫዋቾች የተመለከተም ዕለታዊ መረጃ ተይዟል። ከዛ ውጪ ሊቨርፑል ቤት ዛሬ አንድ ትልቅ እውነት እየተስተናገደ ይገኛል። ምንድነው? የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ከቆያችሁ ትከታተሉታላችሁ። የአርሰናሉን ተጫዋች ማክስ ዶማንን በተመለከተ በርከት ያሉ መረጃዎች እየወጡ ይገኛሉ። ክርስቲያን ሞሽኬራ ምን እያለን ነው? ስለዚህ ሊስት አደምጡታላችሁ። ከግብ ጠባቂ እስከ አጥቂ በምናነሳው መረጃችን ላይ የቡድኑን ቁልፍ ተጫዋች የተመለከተ ሰፋ ያለ ጥንቅር ይዘናል። ከዩሊያን ቲምበር ጋርም በተያያዘ ለአርሰናል ደጋፊዎች የምንላችኋል። ዩናይትድ ቤት በሊቨርፑል ጨዋታ ማን ቋሚ ግብ ጠባቂ ይሁን የሚለው ጉዳይ ላይ ሴላንመንስ የሚሉት እያመዘኑ ነው። ለመሆኑ ስለሱ አንድ እውቅ ግብ ጠባቂ የሚለን ነገር አለ፣ እኛም እናደርሳችኋለን። ከዩናይትድ ጋር በተያያዘ በዝውውር መስኮቱ የቀድሞ ዩናይትድ ተጫዋች ስለ ቡድን አጋሩ፣ እነዚሁም የሩበን አሞሪን ሐሳብና በእግር ኳስ ዓለም አንዳንድ ትልልቅ ቁጥሮችን ስለያዘው የዩናይትድ ተጫዋች የምንላችሁ ነገር አለ። ሰፋ ያለ መረጃዎች ዛሬ ተይዟል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ለሀሳብ አስተያየታችሁ ግን እጅግ አድርገን እናመስጋኞች ነን። ከኛ ጋር እስከ ፕሮግራማችን ፍጻሜ ስትቆዩ ስለየክለቦቻችሁ መረጃዎችን ዛሬም ተከታተላላችሁ። መልካም ቆይታ። የኢትዮጵያ ቡና ስፖርት ክለብ የጥላፎቅ መግቢያ ትኬት ሙሉ በሙሉ ሸጦ ማጠናቀቁን ይፋ አድርጓል። በነገራችን ላይ ብዙዎች ጥያቄ የሚያነሱትና ግልጽ ልናደርግላቸው የፈለግነው ነገር የተጠየቀው የክለብ ደጋፊነት አባል መታወቂያ አይደለም። ስቴዲየም ለመግባት የሚያስፈልገው ያው ናሽናል አይዲ ወይም የፋይዳ መታወቂያ ወይም ደግሞ 16 መለያ ዲጂት ያለው ማንኛውም የቀበሌ መታወቂያ ይሆናል። ከዛ በተረፈ መረጃዎች እየወጡ ያሉት ትክክለኝነት የተረጋገጠ አይደለም ውድ ቤተሰቦቻችን። ስለዚህ በማህበራዊ ትስስር ገጽ ላይ ነው፣ በዌብሳይት ላይ ነው ትኬቱ የሚቆረጠው። በመታወቂያ ደረጃ የሚያስፈልገው ናሽናል አይዲ እንጂ የምትደግፉት ክለብ አባልነትን መታወቂያ በተመለከተ አይደለም። ምናልባት ወደፊት በአሰራር ደረጃ ሊመጣ ይችላል። ለጊዜው ግን በዛ መልኩ ነው ያለው። እንግዲህ በሳምንቱ መጨረሻ የኢትዮጵያ ፕሪሚየር ሊግ ዳግም ይመለሳል ከጥቅምት 8 ጀምሮ ማለት ነው። ጥቅምት 9 ደግሞ የሸገር ደርቢ ጨዋታ በአዲስ አበባ ስቴዲየም እንደሚደረግም ይታወቃል። ወደ ባህር ማዶ መረጃችን እንሻገር ውድ ቤተሰቦቻችን። በኬሊያን ምባፔ በኩል አንድ ጥያቄ ተነስቶለት ነበረ። ከሮናልዶ እኩል ተጫውተ ከሮናልዶ እኩል ግብ አስቆጥራል በመጀመሪያ ዓመት ላይ፣ ይሄን እንዴት ትገልጿለህ ተብሏል። እንደሚታወቀው ከሮናልዶ እኩል ግብ አለው። በመጀመሪያዎቹም በርከት ያሉ ጨዋታዎች ላይ በርከት ያሉ ግቦችን እንደ ሮናልዶ ያክል ነው ያስቆጠረው። ታዲያ ከዚህ ጋር በተያያዘ ኬሊያን ምባፔ አዎ አድርጌዋለሁኝ፣ ግን አንድ መርሳት የሌለባችሁ ነገር እኔ ገና በአንድ ዓመት ከግማሹ ጊዜ ላይ ነው ከሱ ጋር ተመሳሳይነት ያለኝ። ቀሪ 9 ዓመታት አሉ። ሮናልዶ ያሳለፋቸው 9 ዓመታት ናቸው። ስለዚህ እነኚህን ዓመታት ያክል በሪያል ማድሪድ ሮናልዶ እንዳደረገው ማድረግ ይጠበቅብኛል። እኔ ገና ብዙ ይቀረኛል፣ እሱ ግን ያንን ማድረግ ችሏል ሲል ከክርስቲያኖ ሮናልዶ ጋር ለመነጻጸር በጣም ጊዜው ገና እንደሆነ አንስቷል። ኬሊያን ምባፔ ግን በጅማሮ ደረጃ በጣም አስደናቂ የሚባል ነው። በላሊጋው ያለውም ቁጥር
የኬሊያን ምባፔን ተጨማሪ መረጃ እንንገራችሁ 13ኛ ጨዋታውን አድርጓል እንደ አጠቃላይ በእነኚህ 13 ጨዋታ 17 ግብና 4 አሲስት አለው በ13 ጨዋታ 21 የግብ አስተዋጽኦ ያለው ተጫዋች ነው በዛ ላይ ደግሞ በሬቲንግ ደረጃ ከ7 በታች አግኝቶ ያቀሙ ውድ ቤተሰቦቻችን በርከት ያሉት የዚህ ተጫዋች ሬቲንጎች 9 እና 8 ቤት ናቸው ከፍተኛ ሬቲንግ የሚሰጠው ተጫዋች ሆኗል ዘንድሮ ያው ትልቅ የሚጠበቅበት ነገር የዋንጫ ወይም የክለብ እግር ኳስ ስኬቶች ናቸው ከዛ በዘለለ በትልቅ ደረጃ ስኬታማ የሚሆንበት አመት ይመስላል ከጅማሩ አንፃር ከሪያል ማድሪድ ጋርና ከፈረንሳይ ጋር ምን ያሳካል ለሚለው ግን ቀጣይ እሱን የባሊዮን ዶር አሸናፊነት የሚወስኑ አመት ይሆናል ማለት ነው እዚሁ ባሎን ዶር ላይ እንቆይና ውድ ቤተሰቦቻችን የባሊዮን ዶር አሸናፊው የዘንድሮ ኦስማን ዴምቤሌ እንደሆነ ይታወቃል ታዲያ ተጫዋቹ ደሞዝ ጭማሪ ለፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን አቅርቧል እየተባለ ነው በአሁኑ ሰዓት በጠቅላላ 18 ሚሊዮን ዩሮ ያገኛል ነገር ግን ከፒኤስጂ ጋር ኮንትራት ለማደስ ውይይት ጀምሯል የባሊዮን ዶር አሸናፊው ታዲያ በደሞዝ ጉዳይ ላይ መደራደር ይፈልጋል ተብሏል መረጃው የሌኪፕ ነው ሁለቱም ሪካርድ ሰብረዋል በ24 ሰዓት ባልሞላ ጊዜ ውስጥ ወይም በሰዓታት ልዩነት ነው ሪካርድ የሰበሩት ሮናልዶ እና ሜሲ የ40 ዓመቱ ሮናልዶ የ38 ዓመቱ ሜሲ እየተጫወቱ ነው ሆነም ሪካርድ እየሰበሩ ነው የ40 ዓመቱ ክርስቲያኖ ሮናልዶ የዓለም ዋንጫ የማጣሪያ ጨዋታ የምንጊዜም ከፍተኛ ግብ አስቆጣሪ እሱ ሆኗል በብሔራዊ ቡድን ደረጃ ሜሲ ደግሞ በሌላኛው ሪካርድ ላይ ያለ በሀገራት ጨዋታ ደረጃ ሀገሩን ወክሎ በርካታ አሲስቶችን ያደረገ የእግር ኳስ ተጫዋች ሊዮኔል አንድሬስ ሜሲ ሆኗል ሁለቱም ሪካርድ መሰባበራቸውን ቀጥሏል ከአውሮፓ እግር ኳስ የራቁ እድሜያቸው ከመጫወቻ እድሜ የራቀም ይመስል ቢሆንም አለን እያሉ ነው ሁለቱም አስደናቂ ጊዜን እያሳለፉ ነው ሪካርድ እየሰባበሩ ነው የሜሲን እናስቀድምና የሮናልዶን እንቀጥላለን ትላንትና አርጀንቲና ድል አደርጋለች በርግጥ በወዳጅነት ጨዋታ ነው 6-0 በሆነ ውጤት ድል ያደረገችው በጨዋታው ላይ ያው ማካሊስተር 2 ግብ ያስቆጠረበት ላውታሮ ማርቲኔዝ 2 ግብ ያስቆጠረበት ኢችቬሪና ሞንቲኤል ቀሪ ግቦችን ያስቆጠሩበት ጨዋታ ነበረ በዚህ ጨዋታ ላይ ሜሲ አዲሱን ክብረ ወሰን ያስመዘገበበት ሰዓት ነበር በተለይም ሊዮኔል አንድሬስ ሜሲ አሲስት አድርጓል 2 አሲስቶችን ይህም 60 አሲስቶች እንዲኖሩት በማድረግ በብሔራዊ ቡድን ደረጃ ከፍተኛ አሲስት አድርጎታል ከዚህ ቀደም የዚህ ዘርፍ መሪ 58 አሲስት የነበረው ኔይማር ጁኒየር እንደነበረ አይዘነጋም ለብራዚል ብሔራዊ ቡድን ሊዮኔል ሜሲ እንዳጠቃላይ አሁን 400 አሲስቶችን ለማበርከት በእግር ኳስ ህይወቱ እንዳጠቃላይ ማለት ነው 2 አሲስቶች ብቻ ነው የሚቀሩት በታሪክ ከ300 በላይ አሲስት ማድረግ የቻለ ተጫዋች የለም ሊዮኔል አንድሬስ ሜሲ ግን ለ400ኛው 2 የጎደለኝ ብሏል በሀገራት ጨዋታ ደረጃ ደግሞ ከፍተኛ አሲስት አድራጊ ተጫዋች መሆን ችሏል ምናልባት የምሽቱ ጨዋታ ላይ የሜሲን የተወሰኑ ቁጥሮች ብቻ ለማድረስ ያክል በአጠቃላይ የሜሲን ቁጥሮች እናንሳቸው ከምሽቱ ጨዋታ ይልቅ እንዳጠቃላይ ቁጥሩን መመልከቱ ይሻላል 195 ጨዋታን አድርጓል 114 ግቦች አሉ 60 አሲስት 174 የግብ ተሳትፎ አለው ማለት ነው 11 ቅጣት ምት 10 ሃትሪኮችን ለአርጀንቲና ብሔራዊ ቡድን አበርክቷል ከአርጀንቲና ጋር እሱ 2 የኮፓ አሜሪካ ዋንጫ ከዛ በኋላ የፊፋ ዓለም ዋንጫ ፋይናሊዜሚያ 46 የጨዋታ ኮከብ ሽልማትን ከ20 ዓመት በታች የዓለም ዋንጫን የኦሎምፒክ ሜዳሊያን 2 ጊዜ ወርልድ ካፕ ወይም የዓለም ዋንጫ ከፍተኛ ግብ አስቆጣሪ 6 ጊዜ ደግሞ የውድድር ዓመቱ ምርጥ ተጫዋች ወይም የውድድር ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው እንዳጠቃላይ ባለፉት 10 ጨዋታ 9 ግብና 9 አሲስት አለው ሊዮኔል አንድሬስ ሜሲ 38 ዓመቱ ነው ቀጣዩ በሜሲ በኩል የሚጠበቀው የዓለም ዋንጫን ከአርጀንቲና ጋር ይሳተፋል ተብሎ ነው ከዛ ውጪ ግን በሊዮኔል አንድሬስ ሜሲ በኩል በአርጀንቲና ምድር በሀገሩ ላይ አርጀንቲናን ወክሎ ይጫወታል ተብሎ አይጠበቅም ከሮናልዶ ጋር በተያያዘ ያው ኢንተርናሽናል ብሬኩም ለሮናልዶ ልዩ ነበረ ማለት ይቻላል ያው 2 ግብ አስቆጥሮ የከፍተኛ ግብ አስቆጣሪ ባለም ዋንጫ የማጣሪያ ከፍተኛ ግብ አስቆጣሪ እሱ መሆኑን ተመልክተናል ቀጣይ አልናስር ከአልፋታ ጋር ጨዋታ ያደርጋል ስለዚህ ወደ አልናስር ይቀላቀላል በወንዶች በብሔራዊ ቡድን ደረጃ ምንጊዜም ከፍተኛ ግብ አስቆጣሪ ሮናልዶ ነው 143 ሜሲ 114 አሊ ዳኤ ወደ 108 አለው ኢራናዊ ተጫዋች ነው ከዛ ውጪ ሱኒል ቺር 95 ሮሜሎ ሉካኮ 89
ሙክታር ዳሂር 89 ሮበርት ሌዋንዶስኪ 87 እያለ ይቀጥላል። የሮናልዶ በዚህ ረገድ ቀዳሚ ነው። በአውሮፓ ሻምፒዮንስ ሊግም ከፍተኛ ግብ አስቆጣሪው እሱ እንደነበረ የሚዘነጋ አይደለም። ክርስቲያኖ ሮናልዶ እንዳጠቃላይ ያለውን የስታተስ ደረጃ በተለይም በሀገሩም በአልናስርም በእግር ኳስ ሕይወቱ እንዳጠቃላይ ያለውን ስታተስ በግብ አስተዋጽኦ በጨዋታ ላይ ያበረከታቸውን ግቦችና አሲስቶችን ጨምሮ በማለዳው መረጃችን በስፋት ለእናንተ ውድ አድማጮቻችን ማድረሳችን ይታወቃል። አንድ መረጃ እናክል ግን ከሮናልዶ ጋር በተያያዘ ትላንት ሮናልዶ ሀገሩን ሊያሳልፍ የሚችልበት ሽረፍራፊ ሰከንዶች ብቻ ነበሩ የቀሩት፣ ግን አልተሳካም። በመጨረሻ ላይ የሊቨርፑል ተጫዋች ዶሚኒክ ሶቦስላይ ግብ ነበረች ጨዋታውን የቀየረችው ወይም የፖርቱጋልን ማለፍ ወደ ቀጣዩ ያሸጋገረችው ማለት ነው። ይህንንም ተከትሎ ተጫዋቹ 2 ግቦችን ሲያስቆጥር ብሔራዊ ቡድን በመወከል እንግዲህ ትርጉም ያለው ሚናን እየሰጠ ይገኛል። እንደዚህ የረዱኝን ሁሉ አመሰግናለሁ ያለው ሮናልዶ ለዓለም ዋንጫ ለማለፍ በምናደርገው ጨዋታ በድጋሜ በህዳር እንገናኝ ብሏል። ወይም ቀጣዩ ላይ እንገናኝ ያለምንም ጥርጥር ወደ ዓለም ዋንጫ እናልፋለን እያለ ይገኛል። ፖርቹጋል እንኳን ከምድቧ ትቀራለች ተብሎ አይታሰብም። ሁለተኛ ባለችው ሃንጋሪና በፖርቹጋል መካከል የ5 ነጥብ ልዩነት አለ። ኦልሞስት ሁለት ድል ኦልሞስት እንደማለት ነው። 1 ነጥብ ተጨማሪ ያለው ልዩነቱ ላይ በርግጥ ግን አሁን ፖርቱጋል ከዓለም ዋንጫ ትቀራለች ብሎ የሚጠበቅ አይደለም። ስለዚህ ሮናልዶን በዓለም ዋንጫ በትልቁ እንጠብቀዋለን። ከዓለም ዋንጫ ጋር አያይዘን ግን የተወሰነ መረጃን ጨምር። ተጫዋቾች የዓለም ዋንጫ ላይ ለመጫወት ሲሉ ክለብ እያፈላለጉ ነው። አንደኛው ያን ቢሼክ ነው። የ24 ዓመቱ ተጫዋች ኢንተርን ለመልቀቅ ፍላጎት አለው እየተባለ ነው። ለምክንያት የተነሳው ደግሞ ከመጫወቻ ደቂቃ ጋር በተያያዘ 26 ሀገሩን ለመወከል ካለው ፍላጎት ጋር ነው ተብሏል። እናም ተጫዋቹ በክረምት ኢንተርን ይለቃል ተብሎ ነው እየተዘገበ የሚገኘው። ከማንቸስተር ዩናይትድ ጋር የዘን ኮቢ ሜኖን ሰምተናል። ለዚህ ጆሽኳ ዜርኪዚ እንመለስባቸዋለን። በእርግጥ እነዚህ መረጃዎች ላይ ክለባቸውን የሚለቁበት ዋና ምክንያት ወይም ለመልቀቅ ፍላጎት ያላቸው በዋነኝነት የቡድኑ የመጫወቻ ደቂቃ ጊዜን አለመስጠት ነውና ያን ቢሼክም ከኢንተር ለመልቀቅ የወሰነው በዚህ ምክንያት መሆኑ ተረጋግጧል። ምናልባት የትኛው ክለብ ያስፈርመዋል የሚለው ይጠበቃል። ግን ከፕሪሚየር ሊግ የአንድ ክለብን በዚህ ልጥፍ ሀሳብ መስጫ ላይ በርካቶች ሲያነሱ ነበር። ምናልባት በፕሪሚየር ሊግ እንደዚህ አይነት ተጫዋቾችን የሚያሰባስብ ክለብ አለ ወይ? እናንተን አድርሱን። ከብሔራዊ ቡድን ሳንወጣ ግሪክ ያው ለ2026 ዓለም ዋንጫ እንደማታልፍ ተረጋግጧል። ለመጨረሻ ጊዜ ግሪክ በትልቅ መድረክ የተወዳደረችው 2014 የዓለም ዋንጫ ነው። ከዛ በኋላ በአውሮፓም ዋንጫ በዓለም ዋንጫም የለችም እቺ ሀገር። ከዛ በኋላ በተደረጉት ማለት ነው ግሪክ ቀስ በቀስ ከአውሮፓ ውድድር መድረኮች ወይም ከፊፋ መድረክ ውድድሮች እየራቀች ትገኛለች። የስዊድን እግር ኳስ ፌዴሬሽን ብሔራዊ ቡድን ያስመዘገበውን ውጤት ተከትሎ ከሰሞኑ አሰልጣኝ እንዳሰናበቱ ነግረናቸዋል። በቅርቡ አዲስ አሰልጣኝ እንደሚሾሙ የሚጠበቁት ስዊድኖች አሰልጣኝ ግራሃም ፖተር ቡድኑን መረከብ እንደሚፈልጉ ተናግረዋል። የስዊድን እግር ኳስን እወዳለሁ የሚሉት ግራሃም ፖተር ብሔራዊ ቡድኑን ማሰልጠን ለኔ ትልቅ እድል ነው ብለዋል። የስዊድን ብሔራዊ ቡድን ማሰልጠን ለኔ ልዩ ስሜት አለው፣ ለስዊድን የተለየ ፍቅር አለኝ እያሉ ይገኛሉ። እሳቸው ፈልጋለሁ እያለ ነው። የስዊድን እግር ኳስ ፌዴሬሽንስ ማን ይሁንልን በሚለው ጉዳይ ላይ እስካሁን ከውሳኔ አልደረሰም። ሹሙኝ ያሏቸውን ሰው ወስደው ይሾማሉ የሚለው ግን በቀጣይ ይጠበቃል። እዚሁ አሰልጣኝ ላይ እንቆይና ሬንጀርስም ነገር ያው ከስቴቨን ጀራርድ ጋር አልሆነላቸው ብሏል። ሰፋ ያለ ድርድር አድርገው ነበር በእንግሊዝ ተገኝተው ግን አልተሳካም። ታዲያ ሬንጀርሶች ሌሎች አማራጮችን እያዩ ነው። ከቱርኩ ክለብ የተሰናበቱትን ኦሊ ገነ ሶልሼርን የክለቡ አሰልጣኝ የማድረግ እቅድ ይዘዋል ተብሏል። እናም በቀጣይ ቀናት ከቀድሞ የዩናይትድ ተጫዋች ኦሊ ገነ ሶልሼር በእርግጥ የቀድሞ የዩናይትድ አሰልጣኝ ነው ከኦሊ ገነ ሶልሼር ጋር ድርድር ይደረጋል ተብሎ ይጠበቃል። ምናልባት ድርድሩ የሚሳካ ከሆነ እንነግራችኋለን። አንድ ተጨማሪ ከአሰልጣኝ ጋር የተያዘ መረጃ እንጨምርላችሁ። ከሰሞኑ እንግሊዝ በነበራት የወዳጅነት ጨዋታ ላይ እንዴት ደጋፊዎች አያነቃቁም ክለቡን፣ በተለይም ደግሞ በትልቅ ደረጃ የተቃራኒ ተጫዋች ላይ ጫና የሚፈጥር አይነት ድጋፍ አላየውም። እንደውም እሳቸው ያሉት ቃል በቃል ስቴዲየሙ ጸጥ ብሎ ነበር ብለው ነበረ። ታዲያ ላቲቪያን ድል አድርገው ወደ ዓለም ዋንጫ ማለፋቸውን ካረጋገጡ በኋላ ደጋፊዎች የእሳቸውን ስም እየጠሩ አሁንስ እያሉ ነበረ ድምፃቸውን ከፍ አድርገው። ይሄ ለኛ በጣም ጥሩ ነበረም፣ ከመጀመሪያው መጨረሻው ጥሩ ነው እያሉ ይገኛሉ። ቶማስ ቱዌል ደጋፊዎችም ለሳቸው ሲሉ የዘመሩ ይመስላል። ጆርዳን ፒክፎርድ በእንግሊዝ መለያ ጎል ሳይቆጠርበት ድፍን 1 ዓመት ሞልቶታል። በነገራችን ላይ በመሃል ያልተጫወተባቸው ጨዋታዎች አሉ፣ ግን እንደ አጠቃላይ መጀመሪያውን ጨዋታ ወይም ለመጨረሻ ጊዜ ጎል ከተቆጠረበት ጨዋታ ጀምረን
እስከዚህ ሰዓት ድረስ ካሰላ ነው ድፍን 1 ዓመት ሆኖታል ማለት ነው። በጣም አስደናቂ ጊዜን እያሳለፈ ነው። በእርግጥ በማጣሪያው ጨዋታ በስድስቱም ግብ እንዳልተቆጠረባት ይታወቃል የእንግሊዝ ብሔራዊ ቡድን። እንግሊዝ እዛው ቆይተን ሃሪኬንን እናንሳ። ለእንግሊዝ ብሔራዊ ቡድን በ41 የማጣሪያ ጨዋታ 45 ጎሎችን አስቆጥሯል። ይህ ማለት በነገራችን ላይ በ41 ጨዋታ 45 ግብ ማለት 1.09 የግብ አስተዋጽኦ አለው እንደማለት ነውና እንዴት ወሳኝ ተጫዋች እንደሆነ ሃሪኬን ለማሳያ ንጻሬ ነው። በክረምት ፕሪሚየር ሊጉ በርካቶችን አምጥቷል። በእርግጥ እንደ ሰንደርላንድ ተጫዋች ያስፈረመ የለም በቁጥር ደረጃ፣ ግን ወደ ፕሪሚየር ሊጉ ከመጡት ውስጥ ምርጡ ያው በሁስኮርድ ኩዱስ መሆኑን ነግረናችሁ ነበረ በማለዳው መረጃችን ላይ። እንደ አጠቃላይ ግን ምርጥ 11 ተብለው የተመረጡት የክረምት ፈራሚዎችን ካየን ግብ ጠባቂ ሮፊስ ተመርጧል። የሰንደርላንዱ በየሳምንቱ እናየዋለን። በእርግጥ ተገቢ ይመስላል። የቀኙ ካይል ዎከር ፒተርስ ለዌስትሃም ሲፈርም፣ አልዴሬቲ ሰንደርላንድ፣ ሙኬሌም ለሰንደርላንድ የፈረመው ተከላካይ ላይ፣ እንደዚሁም የግራ ተከላካይ ሃርትማን ለበርንሌ የፈረመው ተጫዋች ተመርጧል ምርጥ ዝውውር ተብሎ። በአራት የአማካይ ስፍራ ተጫዋቾች ቀኙ ላይ ኩዱስ ተመርጧል ከዌስትሃም፣ መሃል ላይ ዙቤሜንዲና ግራኒት ዣካ፣ የግራውን ለጃክ ግሪሊሽ ተሰጥቷል። ሁለት የ9 ቁጥር አጥቂዎች ተመርጠዋል በ4-4-2 ፎርሜሽን ጆ ፔድሮ ከቼልሲ ወይም ለቼልሲ የፈረመውና እንደዚሁም ሁጎ ኤኬቴኬ ለሊቨርፑል የፈረመው ነኚህ በክረምት የነበሩ ምርጥ ፈራሚዎች ምርጥ 11ዎች ብሎ በሁስኮርድ የመረጠው ነው። ምናልባት በክረምት ፈርሞ እዚህ ውስጥ ያልተካተተ ምርጥ ብቃቱን ያሳየ ካለ ግን ማጋራት ትችላላችሁ። ከቶትንሃም ጋር በተያያዘ በቶትንሃም ቤት ብዙ ሹም ሽሮችን እየሰማን ነው። ዛሬ በእርግጥ የሰማነው ሹመት ነው። ቶትንሃም ፋቢዮ ፓርቼቲ ወደ ክለቡ የስፖርት ዳይሬክተርነት ዳግም መልሷል። ፓርቲጂ ከዚህ በፊትም በቶትንሃም ሆትስፐርስ ቤት እንደሰሩ ይታወቃል። እሳቸው በቶትንሃም በነበሩበት የስፖርቲንግ ዳይሬክተርነት ሚና በርካታ ዝውውሮችን ፈጽመዋል። ለአብነት ያክል ክርስቲያን ሮሜሮን ያመጡት እሳቸው ናቸው። ፓፕ ማትሳርን እሳቸው ናቸው። እንዲሁም ኤመርሰን ሮያል፣ ዲያን ኮልዞቭስኪን፣ ሮድሪጎ ቤንታንኩር፣ ኢቫን ፔሪሲች፣ ፍሬዘር ፎርስተር፣ ዩሱፍ ቢሱማ፣ ሪቻርድሰን፣ ክሌመንት ሌንግሌት፣ ዴስቲን ኦቶጌ፣ ዲያን ስፒንስ፣ እንደዚሁም ዳንጁማ፣ ፔድሮ ፓሮ፣ የጉሌልሞ ቪካዮሬን ዝውውር ብናይ ጄምስ ማዲሰንን፣ አሽሊ ፊሊፕስ፣ ማክ ቫንደቪን እንደዚሁም ደግሞ ሚክ ቫንደቪን፣ ኦሊጄ ቬልስ እና ብሪያን ጆንሰንን ያመጡት እሳቸው ናቸው። እንዲህ አይነት በጣም አስደናቂ ዝውውሮችን ለቶትናም የፈጸሙት ሰው አሁን ዳግም በቶትናም ቤት በስፖርት ዳይሬክተርነት እንዲመሩት ከውሳኔ ተደርሷል። ለመሆኑ የሲቲ ተጫዋች ምንድነው የገጠመው? ወደ ቤተሰቦቻችን እንመልከተው። ባየር ሌቨርኩሰን ይገኛል። ክላውዲዮ ኤችቬሪ የመጨረሻ ደቂቃ ተነፍጎታል። ይህ በሲቲዎች ዘንድ ብዙ ያልተወደደው እንደሆነ ይታወቃል። በእርግጥ ተጫዋቹንም ሲሰጡት የመጨረሻ ደቂቃ ነበረ። ትልቁ ጥያቄ በቡድኑ የበላይ አካላት የተያዘውን እቅድ በመጀመሪያ ደረጃ መከላከል ላይ በጣም በጥብቀት መስራት አለበት። ባየርን ሌቨርኩሰን ጥሩ የሚከላከለ ቡድን ከሆነ በኋላ ጥሩ የሚያጠቁ ተጫዋቾችን ወደ ሜዳ አስገብተን እናጫውታለን እያሉ ነው። ምናልባት ማንቸስተር ሲቲዎች ከተሰጠው የጨዋታ ዕድል ማነስ ጋር በተያያዘ በጥረ ተጫዋቹን መልሰው ወደ ሌላ ክለብ ይሰጡት ይሆን ወይ በትልቁ ይጠበቃል። ግን የሲቲ ተጫዋች በውሰት በሄደበትም ክለብ በቂ ደቂቃ እያገኘ አይደለም። ኬር ማክሚን ማንቸስተር ሲቲ ሊቀላቀል እንደሚችል በርካታ የዜና ምንጮች አረጋግጠዋል። ማንቸስተር ዩናይትድን ጨምሮ ብዙ የፕሪሚየር ሊግ ክለቦች ሲፈልጉት የነበረው ታዳጊ የመሃል ሜዳ ተጫዋች ለሲቲ የመፈረም ዕድሉ ሰፊ ነው ተብሏል። በጣም እንደተቃረበ ነው እየተነገረ የሚገኘው። ውሃ ሰማዮቹ ለመቀላቀሉም በርካቶች ማረጋገጫ ሲሰጡ በዝውውር ውስጥ እንደ ዩናይትድ፣ ሊቨርፑል፣ ቼልሲ ያሉ ክለቦች በስፋት ተንቀሳቅሰው እንደነበረ ነው የተዘገበው። በመሆኑም ማክሚን ሲቲን ለመቀላቀል መቃረቡ በዛሬው ዕለት ተረጋግጧል። ወጣቱ ተጫዋች ሲቲ ቤት ፊርማውን የሚያኖር ከሆነ ተከታትለን ለማንቸስተር ሲቲ ደጋፊዎች የምንነግራችሁ ይሆናል። ከቼልሲ ጋር በተያያዘ የቢቢሲ ስፖርትን ዘገባ እንመልከተ። ኤስታቪዮ ቀስ በቀስ እያደገ የመጣ ቀስ በቀስም ደቂቃዎችን በተለይም ደግሞ ተጨማሪ ደቂቃዎችን እያገኘ የመጣ ነው። ደቂቃም እንደዚሁም ተጨማሪ ደቂቃዎችን እያገኘ ነው። እውነት ለመናገር ይላል ዘገባው 18 ዓመቱ ላይ በእንደዚህ አይነት ደረጃ በመጫወቱ ደስተኛ ሊሆን ይገባል፣ በተለይም እየተሰጠው ካለው እድል አንጻር ብለዋል። የቢቢሲ ስፖርትን ዘገባ ካየን ቼልሲ አማራጭ አለው ወይ በቦታው ላይ? ምክንያቱም የቡድኑ ቁልፍ ተጫዋች በዛ ቦታ ላይ ሞር ጫና የሚፈጥርላቸው ተጫዋች ፓልመር ጠፍቷል በጉዳት ምክንያት። እናም ከዚህ ጋር በተያያዘ ኤስታቪዮ በቂ የመጫወቻ እድሎችን አግኝቷል። በአጋጣሚም ቢሆን
ያንን እድል እየተጠቀመበት ነው የሚለውን ደግሞ የቼልሲ ደጋፊዎች በሐሳብ መስጫ ሳጥናቸው ላይ ኤስታቭ የተሰጠውን እድል በአግባቡ ተጠቅሟል ብላችሁ ታስባላችሁ ወይ? ቢቢሲ ስፖርት ግን እችንም እድል በማግኘቱ እድለኛ ነው፣ በእርግጠኝነት ያድጋል የሚል ዘገባን ይዞ ወጥቷል። ከቼልሲ ተከላካይ ጋር በተያያዘ አንድ በጣም አስገራሚ ሪከርድ እንንገራችሁ። በቼልሲ እግር ኳስ ታሪክ ውስጥ በርካታ ክሊንሺት በማስመዝገብ ጆን ቴሪን የሚስተካከል የለም። የቼልሲ ሌጀንድ ነው። በነገራችን ላይ በፕሪሚየር ሊግ 214 ክሊንሺቶች ላይ ተሳትፏል፣ ወይም ግብ ያልተቆጠረበት ጊዜን አሳልፏል። እንደ ጄሚ ካራገር ያለ 195፣ ሪዮ ፈርዲናንድ 189፣ ሶል ካምቤል 153 እያለ ይቀጥላል ዝርዝሩ። የጆን ቴሪን ያክል ግን ክሊንሺት ያስመዘገበ ተጫዋች በፕሪሚየር ሊግ የለም። እጅግ በጣም አስደናቂ የሚባል ጊዜን በቼልሲ እግር ኳስ ታሪክ ውስጥ ካሳለፉ ተጫዋቾች ውስጥ የሚረሳ አይደለም። በመከላከሉ ረገድ እንዲሁም የቆሙ ኳሶችን ደግሞ በማስቆጠር በቴስታ ለክለቡ በጣም ትልቅ ግልጋሎት ሰጥቷል ለቼልሲና አሁንም ይህ ሪከርድ በሱ እጅ ነው ያለው። ከተከላካይ የጆን ቴሪን ያክል በርካታ ክሊንሺት ያለው አንድም ተጫዋች አናገኝም። ቼልሲዋን አሁን ላይ በቴሪ ደረጃ የሚጫወተ ተጫዋች አለ ብላችሁ ታስባላችሁ ወይ? በቡድናችሁ ውስጥ መልከታችሁን አድርሱን። አሌክሲስ ማካሊስተር በአርጀንቲና ጨዋታ ላይ በነገራችን ላይ የወዳጅነት ቢሆንም 90 ደቂቃ ሙሉ እንዲጫወት ተገዷል። ምናልባት ይሄ ለሊቨርፑል ጥሩ የሚባለው ዜና አይመስልም። በተለይም ተጫዋቾች ለዚህ ወሳኝ ባልሆኑ ጨዋታዎች ላይ ይሄው ለደቂቃ በማግኘታቸው ደስተኛ ይሆናሉ ተብሎ አይታሰብም። ማካሊስተርም አንደኛ ይሆናል ተብሎ ነው የሚታሰበው። በሊቨርፑል በኩል 90 ደቂቃ ነው አርጀንቲናን ወክሎ የተጫወተው። 2 ጎሎችን አስቆጥሯል። ከ64 ኳስ የማቀበል ሂደት 56ቱን አሳክቷል፣ ወይም 88%። አንድ ትልቅ ግብ ዕድል ፈጠረ። ወደ 9.3 ሬቲንግ ተሰጥቶታል። እንዳጠቃላይ ከጉዳት ነፃ ሆኖ እንደመጣም ነው መረጃዎች እየደረሱ ነው የሚገኙት። ከሊቨርፑል ጋር በተያያዘ ዛሬ ሊቨርፑል ቤት አንድ እውነት እየተስተናገደ ነው ብለናችሁ ነበር ውድ ቤተሰቦቻችን። ይሄም እውነት በነገራችን ላይ የሊቨርፑል አዲስ ባለቤት ሆኖ ክለቡን የተረከቡት ኤፍኤስጂ ባለቤቶች አሁን 15 ዓመት ሆኗቸዋል። በ15 ዓመታት ውስጥ እንግዲህ የነበራቸውን ስኬት ለሊቨርፑል ደጋፊዎች እንተው። ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ በክሎፕ ስር በተለይም ኤፍኤ ካፕ፣ ካራቦ ካፕ ማልቀራቸውም የተሳተፉባቸውን ትልቅ መድረኮች ድል አድርገዋል። በማንቸስተር ዩናይትድ ተይዞባቸው የነበረውን 20 ጊዜ ፕሪሚየር ሊግ ዋንጫን ማንሳት እንዲስተካከሉት ሆኗል። እንዳጠቃላይ ቡድኑ በጣም አስደናቂ ጊዜን እያሳለፈ ነው። ኤፍኤስጂ ግሩፕ በሊቨርፑል ባለቤትነት ዙሪያ የሰጠው መግለጫ አለ። በቀጣይ መረጃ እናካትተዋለን። የአርሰናሉ ተከላካይ ክርስቲያን ሞስኬራ በላሚን ያማል እና በማክስ ዶማን መካከል መመሳሰሎች አሉ እያለ ነው። እኔ እያነጻጸርኩ አይደለም፣ ነገር ግን በአጨዋወት አቀራረብ ደረጃ ሁለቱ በጣም ተመሳሳይነት አላቸው። እንቅስቃሴያቸው፣ ኳስ አነካካቸው፣ ኳስ አገፋፋቸው ሁሉ ተመሳሳይ ነው። እኔ እያወራ ያለሁት ስለ 15 ዓመቱ ተጫዋች ማክስ ዶማን ነው ይላል ክርስቲያን ሞስኬራ። በቀጣይነት ከዚህ በላይ ይሄ ምንድነው ሜዳ ላይ ፐርፎርም ማድረግ እንደሚችል እርግጠኛ ነኝ። እሱም የማይታመን ተጫዋች ብሎታል። በእግር ኳስ ዓለም ውስጥም ይሄ ወርልድ ክላስ የምንላቸው ተጫዋች ደረጃ መድረስ ይችላል እያለ ነው ማክስ ዶማንም። በርካቶችም ከዚህ ተጫዋች ትልልቅ ነገሮችን እየጠበቁ ይገኛሉ። አሁን ደግሞ ከላሚን ያማል ያጨዋወት ደረጃ ጋር እያነጻጸረው ይገኛል። ተመሳስሏለው እያለ ይገኛል ክርስቲያን ሞስኬራ። ግን ሁለቱን ማነጻጸር በፍጹም አልፈልግም ብሏል። ዳቪድ ራያ በግብ ጠባቂነት አርሰናል ቤት ከመጣ በኋላ ዘንድሮ በጅማሬ ደረጃ በጣም አስደናቂ ነው። በነገራችን ላይ ዳቪድ ራያ 9 የጨዋታዎች ላይ ተሰልፏል። በመጨረሻዎቹ 9 ለአርሰናል ባረጋቸው እነኚህ ጨዋታዎች ላይ ታዲያ 6ቱ ላይ መረቡ አልተደፈረም። ያ ማለት 3 ጨዋታ ላይ ብቻ ነው ኳስና መረብ የተገናኘው እሱ ግብ እየጠበቀ። በአርሰናል በኩል እጅግ በጣም ወሳኝ ዝውውር ሊባል ይችላል አሁን ላይ። ያኔስ እንዴት ራምስዴል ለአውሮፓ ሻምፒዮንስ ሊግ ባበቃቸው ማግስት ግብ ጠባቂ ያመጡበታል በሚል ብዙ ትችት ሲደርስባቸው ነበረ አሰልጣኝ ማይክል አርቴታ። አሁን ግን የመጣው ዳቪድ ራያ ትክክለኛ ሰው መሆኑን በትክክለኛው ሰዓት እያሳየ ይገኛል። ለ2026 ዓለም ዋንጫ ማጣሪያ ጨዋታ ከሚኬል ሜሪኖ በላይ ጎል ያስቆጠሩት ኤርሊንግ ብሮት ሃላንድ እና ሜምፊስ ዴፓይ ናቸው። ከዛ ቀጥሎ ሶስተኛው ከፍተኛ ግብ አስቆጣሪ ነው። በጣም አስደናቂ ቁጥር ነው ያለው። ይህ ተጫዋችን በተመለከተ በማለዳው መረጃችን ማይክል አርቴታ ይህን ተጫዋች ወደ አጥቂ ባህሪነት የቀየሩበት መንገድ በበርካቶች እየተደነቀላቸው እንደነበረ መንገራችን አይዘነጋም። ሚኬል
ሜሪኒዮ እንዳጠቃላይ በቡልጋሪያ ጨዋታ ላይ የነበረውን እንቅስቃሴ እንመልከተው 65 ኳስ ነካ 2 ጎል አስቆጠረ ከ5 ሙከራ 2 ኢላማውን የጠበቀ ነው ከሁለት ትልቅ እድሎች ጋር መፍጠር ጋር ማለት ነው 5 ቁልፍ ኳሶችን አቀብሏል ከ47 የኳስ ቅብብል 41ን አሳክቷል ከ7 የመሬት ላይ ግንኙነት 5ቱን አሸንፏል አንድ ፔናልቲ ያስገኝቷል ከዛ ውጪ ደግሞ በሶፋስኮር 10 ሬቲንግ ተሰጥቶታል ምናልባት ሃትሪክ መስራት ይችል ነበር ለኦርዚያባል ፍጹም ቅጣት ምቱን ባይለቅለት ኖሮ ቨርጅል ቫን ዳይክም ስለ ዩሊያን ቲምበር የሚለው ነገር አለ ስለ ሀገሩ ልጅና ስለ አርሰናሉ ተጫዋች የሊቨርፑል እና የኔዘርላንድ ሰው ቨርጅል ቫን ዳይክ የሚለው ነገር አለ 3 እና 4 ቦታዎች ላይ በከፍተኛ ደረጃና ጥራት መጫወት የሚችል ሰው ነው እናም ይሄንን ተመልክቻለሁ ይህ ልዩ ያደርገዋል በእርግጥ እሱ ሊቨርፑል ውስጥ ቢሆን ደስ ይለኛል ዩሊያን ቲምበር አብሬ ከተጫወትኳቸው ምርጥ ተከላካዮቹ አንዱ ነው ብሏል ሁለቱ ለሀገር ሲሆን የጋራ ጥቅም ያላቸው ክለብ ሲሆን ግን ለባላንጣ ክለብ እንደሚጫወቱ ይታወቃል ላንመንስ ለዩናይትድ ያደረገው የመጀመሪያ ጨዋታ ለወደፊት ምን ሊያደርግ እንደሚችል ፍንጭ ሰጠ ብሎታል የሀገሩ ልጅ ቲቦት ኮርቷ ነው ስለ ሴን ላንመንስ የተናገረው ኳሶች ክሮስ ሲደረጉ ለመውጣት የማይፈራ በራስ መተማመን ያለው ግብ ጠባቂ በዩናይትድ ያያየው ነው ይላል ቲቦት ኮርቷ ላንመንስ በዩናይትድ ቤት ለወደፊት ጥሩ ስራ እንደሚሰራ እርግጠኛ ነኝ ብሏል በዚህ ሳምንት መጨረሻም ላይ በፈታኙ ጨዋታ በተለይም የላንክሻየር ደርቢ ጨዋታ ላይ ያሰልፉታል አያሰልፉትም ሩበን አሞሪም በሚለው ጉዳይ ላይ መጨረሻ ውሳኔ ባይሰጥም እናም በተጫዋቹም በኩል በተለይም በቲቦት ኮርቷ በኩል በዚህ ሳምንት መጨረሻ በቋሚነት የሚጀምር ከሆነ ሁሉም ነገር መልካም ይሆናል ማለት ነው እናም በዩናይትድ እና በሊቨርፑል ጨዋታም በቋሚነት ግብ ጠባቂ መጠበቅ ያለበት ሴን ላመንስ ነው እያለ ይገኛል ከዩናይትድ ዝውውር ጋር በተያዘ ሮማ በማንቸስተር ዩናይትድ ቤት የጨዋታ ጊዜ የተሰጠው የማይገኘውን ጆሽኳ ዚርክዚን የግላቸው የማድረግ ፍላጎት አላቸው የተባለ ነው በእርግጥ ሮማ ብቻ አይደለም በርከት ያሉ የአውሮፓ ክለቦች ተጫዋቹን ይፈልጋሉ የደሞዝ ጉዳይ ግን አሁንም በትልቁ አሳሳቢ ነው የጆሽኳ ዚርክዚንም ዝውውር ለመጨረስ ስለዚህ ማንቸስተር ዩናይትዶች ድርድር ሲያደርጉ ከገዢ ክለብ ጋር ብቻ ሳይሆን ከራሱ ጆሽኳ ዚርክዚ ጋር ነው ደሞዝ ቀንሶ ክለቡን እንዲለቅ ከዛ ውጪ ግን በዓለም ዋንጫ በዚህ ሁኔታ እንደማይሳተፍ ይታወቃል ከብሔራዊ ቡድን ውጪ የሚሆኑበትን ሳምንታት እየተመለከተን ነውና የጆሽኳ ዚርክዚ ጉዳይም በቀጣይ ጥር ላይ እልባት ይሰጠዋል የቀድሞ የማንቸስተር ዩናይትድ ተጫዋች ስኮት ማክቶሚኔ ከብሩኖ ፈርናንዴዝ እና አሁን አብሮ ከምትጫወት ኬቨን ደብሩይና ማን የተሻለ ነው በቦታው ላይ ተብሎ ተጠይቆ ነበር ሁለቱም በጣም ጥሩ ናቸው በጣም ጥሩ ግን ካልከኝ ለኔ ብሩኖ ፈርናንዴዝ ነው ብሩኖ ሌላ ደረጃ ላይ የሚገኝ ነው እሱ ብዙ ነገር እንግዲህ ያሳየኝም ያስተማረኝም ተጫዋች ነው እኔ ለብሩኖ ልዩ ቦታ አለኝ ብሏል ስኮት ማክቶሚኔ ምንም እንኳን አሁን ከኬቨን ደብሩይና ጋር ቢጣመርም ለብሩኖ ግን ልቡ ስስ እንደሆነ የተጠቆመው በማለዳው መረጃችን ነግረናችኋል የተወሰነ ነገር ብቻ እናጠናክር የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ በማኑኤል ኡጋርቴ በቃ ደስተኛ እንዳልሆኑ ነግረናችሁ ነበር አሰልጣኙ በቀድሞ ውድድር ዝግጅት ወቅትም ለተጫዋቹ ከዚህ ቀደም እንደነበረው ሁንልኝ የሚሉ ትዕዛዞችን እያቀረቡ ነበር አሰልጣኙ ንግግራቸውን የተናገሩት ያውም አሌሃንድሮ ጋርናቾን በዚህ ቡድን ውስጥ አትጫወትም በለው ባሳወቁበት ወቅት መሆኑ ነገሩን ትንሽ ከበድ እንደሚያደርገው ማሳያ ነው አሰልጣኝ ሩበን አሞሪም ማኑኤል ኡጋርቴ ከዚህ ቀደም በስፖርቲንግ ሊዝበን ቤት አብረው መስራታቸው ይታወቃል በደንብ የሚተዋወቁ ሰዎች ናቸው ማለት ነው ግን በዩናይትድ ሊስማሙ አልቻሉም በተለይም ማኑኤል ኡጋርቴ ብቃት ወርዷል በሚል ጉዳይ ማለት ነው አንድ ሌጀንድ እናንሳ በዩናይትድ ቤት እንግሊዛዊ የቀድሞ የማንቸስተር ዩናይትድ ተጫዋች አንዲ ኮል ዛሬ 54ኛ ዓመቱን እያከበረ ነው ስለዚህ ጥቂት መረጃ እንንገራችሁ አንዲ ኮል በማንቸስተር ዩናይትድ ቤት 275 ጨዋታ 121 ግቦችና 9 አሲስቶች አሉት በሪካርድ ደረጃ በፕሪሚየር ሊግ ታሪክ በአንድ የፕሪሚየር ሊግ ጨዋታ 5 ግቦችን ያስቆጠረ የመጀመሪያው ተጫዋች በፕሪሚየር ሊግ ታሪክ በአንድ የውድድር ዓመት ከፍተኛ አሲስት 13 እና ከፍተኛ ጎል 34 አስቆጣሪ ሆኖ ያጠናቀቀ በታሪክ የመጀመሪያው ተጫዋች ነው በ5 ጊዜ ፕሪሚየር ሊጉ ከፍተኛ ግብ አስቆጣሪነትም ከላይ እናገኘዋለን አንዲ ኮል በፕሪሚየር ሊጉ 187 ጎሎችን ማስቆጠር የቻለ ሲሆን ከነዚህ ውስጥም በፍጹም ቅጣት ምት ያስቆጠረው አንድ ጎል ብቻ ነው ቤተሰቦቻችን ስለዚህ ሚስተር ፔናልቲ ሊባል አይችልም ማለት ነው በኤርሊንግ ሃላንድ እስከሚሰበር ድረስ አንዲ ኮል በፕሪሚየር ሊግ ታሪክ በትንሽ ጨዋታም 50 ጎል ላይ መድረስ የቻለ ተጫዋች ነበረ ይህ ሪከርዱም ለ28 ዓመታት ሳይሰበር ቆይቶ ነበር ግን ሃላንድ ከመጡ በኋላ ነገሮች በፕሪሚየር ሊግ ሪከርድ ጸንተው አልቆዩም ነበር በፕሪሚየር ሊጉ እንግዲህ ሃላንድ ያንን ሪከርድ ወርታል
ወስዶታል። አንዲ ኮል ግን እንደዚህ አይነት እጅግ በጣም አስደናቂ የሚባሉ ሪካርዶችን በዩናይትድ ከያዘ በኋላ ነው ጫማ የሰቀለው። ውድ ቤተሰቦቻችን ታላላቆቹን የአውሮፓ ክለቦች ዕለታዊና ወቅታዊ መረጃዎችን ለዚህ ሰዓት አሰባስበን ያመጣንላችሁ ይሄንን ነው የሚመስለው። ከወደዳችሁ እንላለን ላይክ አርጉን፣ ሐሳብ አስተያየታችሁን በሐሳብ መስጫ ሰጠናችን ላይ ላኩልን። በተለይም ይጨመር ይቀነስ የምትሉት ነገር ካለ በዚህኛውም የዩቲዩብ ገጻችን ልታርሱን ትችላላችሁ፣ እኛ እንከታተለዋለን። በዛሬው ዕለት ውድ ቤተሰቦቻችን በመረጃ ሰዓታችን ከኛ ጋር የነበራችሁም ሼር እያደረጋችሁ ለወዳጅ ዘመዶቻችሁ አጋሩልን። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንምጣ። በቃ